ባለፈው ካየናቸው አምስቱ መጽሐፍት በተጨማሪ ቃል በገባነው መሰረት ዛሬ ደግሞ አምስቱን ባጭር እናያለን ማለት ነው። ሁሌ የምናደርገው ምንድነው? እነዚህ መጽሐፍት እንዲነበቡ ምክር፣ ሀሳብ መስጠትና በተቻለ መጠን በኦዲዮም ወይ ደግሞ በሃርድ ኮፒ ቤታችን እንዲገኙ እንዲኖሩ የሚያስፈልጉ መጽሐፍት ናቸው። በዚህ በፐርሰናል ፋይናንስ ዙሪያ ማለት ነው። የዛሬ አምስቱ መጽሐፍት እነማን ናቸው? ባጭሩ የምናያቸው The Intelligent Investor, Your Money or Your Life, Simple Path to Wealth, The Psychology of Money, I Will Teach You to Be Rich። እነዚህ አምስት መጽሐፍት በፐርሰናል ፋይናንስ መጽሐፍት ዝርዝር ውስጥ ከአርባዎቹ ተቀምጠዋል። ዝርዝሩን ካስፈለገ በአማርኛ የተተረጎመ ፐርሰናል ዌልዝ ወይም ግለሰባዊ ብልጽግና በሚል በአማርኛ የቀረበ መጽሐፍ አለ። እሱን እንድታነቡ በመጋበዝ የዛሬ አምስቱ መጽሐፍት ባጭሩ ምን ይመስላሉ በአንድ ደቂቃ በሁለት ደቂቃ እያየን እርስዎ ደግሞ መጽሐፉን ይዘው ገዝተው ኖት እየያዙ እንዲያነቡ እንዲተገብሩትና ለሞቲቬሽንም ይጠቅማሉ፣ ለዲስፕሊንም ይጠቅማሉ፣ ለእውቀትም ለክህሎትም ስለሚጠቅሙ ማለት ነው። አምስቱን መጽሐፍት ባጭሩ እንመልከት። ዘ ኢንቴሊጀንት ኢንቨስተር መሰረቱ ብዙ ጊዜ የነ ወረን ቡፌት የምክትሉም መግለር በጣም የነሱ አስተማሪ የሆነበረ እንደ አውሮፓውያን አቆጣጠር በ1949 የተጻፈ መጽሐፍ ነው። በተለይ ከዚህ ከኢንቨስትመንት ከካምፓኒዎችን ከማቋቋም ከመግዛት ትርፋማ ድርጅቶች እነማን ናቸው የሚለውን ለመተንተን የሚያስችለን እውቀት የሚያስጨብጥ የመምህር መጽሐፍ የሚባል ነው እና ብዙ ጊዜ ምንድን ነው የሚለው መጽሐፉን በጣም ስናነበው ትልቅ ነው፣ ሂውጅ መጽሐፍ ነው። ግን ወደ ኢንቨስትመንት ለመግባት ፐርሰናል ፋይናንስ ላይ ጥልቅ እውቀት ለመያዝ ስለሚጠቅመን በትጋት ሊነበብ የሚገባው መጽሐፍ ነው እና መጀመሪያ አንድን ካምፓኒ በጥንቃቄ ማወቅ መተንተን። ብዙ ጊዜ ማርኬት ሚስተር ማርኬት ብሎ የሚጠራው ስም አለ እና ምሳሌ ያነጋገር ነው ገበያው ምክንያታዊ የጎደለው ስለሚሆን ስሜታዊም ሊሆን ስለሚችል በጣም ጥንቃቄና አስተዋይነትን የሚፈልግ የገበያውን ስሜት ተጠቅመንም ምንገዛውና ምንሸጠው ኢንቨስትመንት ሊኖር እንደሚችል በዝርዝር ያስረዳል። ተከላካይ ኢንቨስተሮች ወይም ዲፌንሲቭ ኢንቨስተር አሉ። ኢንተርፕራይዚንግ የሆኑ የጀብደኛ ኢንቨስተሮች አሉ። እነዚህን ማን ናቸው ምንድን ናቸው እያለ እየለየ በመርህ በምሳሌ እያቀረበ ያስተምርናል ማለት ነው። ብዙ የምንገዛውን ኢንቨስትመንት ወይም በስቶክ ማርኬት ወይ ካፒታል ማርኬት ላይ በተቻለን መጠን ዳይቨርሲፋይ የሆነ ሁሉን ገንዘብ ሁሉን ሀሳብ አንድ ላይ ከመዋል ይልቅ ዳይቨርሲፋይ የሆነ ኢንቨስትመንት ምክርን ይመክራል ማለት ነው። ኢንተሊጀንት ኢንቨስተር በጣም ሊነበብ የሚገባው መጽሐፍ ነው። ዩር መኒ ዩር ላይፍ ሰባተኛው መጽሐፍት ነው የምናየው ዛሬ። ገንዘቦ ወይም ህይወቶ ባጭሩ የሚል ትርጉም ሊኖረው ይችላል። በአጠቃላይ የገንዘብ ወጥመድ የሚባል ነገር ስለሚኖረው ዓለም ላይ ብዙ ሰዎች ለገንዘብ ሲሉ ጊዜያቸውን፣ ህልማቸውን፣ ጉልበታቸውንና ደህንነታቸውን ጭምር እንደሚጎዱ በማስረዳት ገንዘብና ንብረት የማያቋርጥ ፍላጎት ደስታን እንደማያመጣ በደንብ አድርጎ ያስረዳል። ከገንዘብ ጋር አዲስ ግንኙነት መፍጠር ብዙ ጊዜ ስንጀምር ውስጣዊ ችግሮችን በውጫዊ መፍትሄዎች እንደ ግዢ አይነት ከመፍታት ይልቅ ከገንዘብ ጋር ጤናማ የሆነ ግንኙነት በመፍጠር ብዙ ጊዜ በሀገራችን ገንዘብ ጥሩ አገልጋይ መጥፎ ጌታ የሚለውን በዝርዝር በምሳሌ ከዓለም አቀፍ ሁኔታ ጋር በማያያዝ ታቀርብልናለች ጸሐፊዋ። ጸሐፊው ቪኪ ሮቢን በጣም ይህም እንደዚሁ ተነባቢ ከሆኑ ዓለም ላይ ካሉ መጽሐፍት ተጠቃሽ ነው ማለት ነው። ዩር መኒ ኦር ዩር ላይፍ። ስምንተኛው መጽሐፍ ሲምፕል ፓዝ ቱ ዌልዝ ይላል። ቀለል ያለ የሀብት መንገድ ምንድን ነው የሚለውን ኮሊንስ ለልጁ የጻፋቸውን ተከታታይ ደብዳቤዎች ተመስርቶ እዛ ላይ የቀረበና የፋይናንስ ነፃነትን ለማግኘት ቀጥተኛና የማያወላዳ መንገድን የሚያሳይ በጣም ተነባቢ ተወዳጅ የሆነ የፐርሰናል ፋይናንስ መጽሐፍ ነው።
ከምናገኘው መጠን ያነሰ ወጪ ማድረግ እንዳለብን፣ እዳን በጣም በትክክል ማስኬድና ማስወገድ እንዳለብን፣ ትርፍ ገንዘብን ኢንቨስት ማድረግ ብዙ ጊዜ ያለንን ትርፍ የሚባል ገንዘብ ከተገኘ ቀጥታ ወደ ኢንቨስትመንት ወደ ኢንዴክስ ላይ በማስገባት ኢንቨስት ማድረግን ይመክራል። አጠቃላይ በጣም ደስ የሚል ለልጅ ለቤተሰብ የሚመከር ቤተሰባዊ መጽሐፍ ነው። ዘ ሲምፕል ፓዝ ቱ ዌልዝ። 9ኛው ሳይኮሎጂ ኦፍ መኒ በሌላ ፕሮግራማችን ዲቴይል ብንሄድበት ከተለያዩ ባለሙያዎችም ጋር ኢንተርቪው ብናደርግበት መጽሐፍ ነው የሚሆነው። እኔ እስካሁን ካሉ መጽሐፍቶች ውስጥ በጣም ቶፕ 5 ጥቀስ ብባል የሳይኮሎጂ ኦፍ መኒ ጠቅሳለሁ። ሳይኮሎጂ ኦፍ መኒ ብዙ ጊዜ ገንዘብ አጠቃላይ ከኢኮኖሚ ትምህርት ጋር የተገናኘ ነገር ብቻ ሳይሆን እንዲያውም የባዮሎጂካልም ሊሆን ይችላል፣ ወደ ባዮሎጂ የሚጠጋ መጽሐፍ መሆኑን ይነግረናል። በአጠቃላይ መጽሐፍ ሲጀምር ማንም ሰው በገንዘብ ጉዳይ ሞኝ እብድ አይደለም። ሁሉም ሰው የራሱ የሆነ የገንዘብ አረዳድ ምን ላይ እንደሚያወጣው ምን ላይ እንደሚያውለው እና ያ ደግሞ ከራሱ የህይወት ተሞክሮ ባህሪ፣ ባክግራውንድ፣ ክህሎት፣ እውቀትና አረዳድ ጋር የተገናኘ ነው እና ማንም ሰው ማንንም አንተ ታውቃለህ አታውቅም ሊል የማይችልበት እያንዳንዱ ሰው የራሱ የሆነ አረዳድ አለው በሚል ይጀምራል እና ሰዎች የገንዘብ ውሳኔዎችን የሚያደርጉት በራሳቸው ልዩ ልዩ ልምዶችና ካላቸው የዓለም እይታ አንጻር መሆኑን በተለያዩ ምሳሌዎች ያስረዳል። እድልና ስጋት በቂ ነው ብሎ አንድ ሰው ይሄ ነገር በቂ ነው ብሎ ካልወሰነ ወይም ራሱን ካልገደበ በሀብት ክምችት ውስጥ ወሰን እንደሌለው፣ ምክንያቱም በአሜሪካ ውስጥ ያሉ እጅግ በጣም በርካታ ባለሀብቶች የደረሱበትን ስኬት ሲያይ ያኛው ስኬት ደግሞ ወደ ሌላ አይነት እንቅስቃሴ ፍላጎት ውስጥ እየኖረ ምንም ይሁን ምን ጣራ የሚባል ገደብ የሚባል ነገር የለውም እና በቻለ መጠን ገንዘብ ላይ በቂ ነው ኢናፍ ብለን የምንይዘው ጉዳይ መኖር እንዳለበት ያስረዳል። የረዥም ጊዜ እድገት ደግሞ እንግዲህ ኢትዮጵያ ውስጥ ይሄ ነገር ለወደፊት በጣም ይጀመር ይመስለኛል። ኮምፓውንድ ኢንተረስት ትናንሽ ትርፎች በጊዜ ሂደት ምን ያክል ወደ ትልቅ ለውጥ ሊያስገኙ እንደሚችሉ ያስረዳል። ሀብታም መሆንና ሀብታም ሆኖ መኖር መቆየት የተለያዩ ነገሮች እንደሆኑ፣ አንድ ሰው በጣም መኖር ያለበት ዛሬ ሀብታም ነኝ ሳይሆን ዘላቂ የሆነ ሀብት መፍጠር እንዳለበት፣ ሀብት ማግኘት አደጋን መውሰድን ሊጠይቅ ስለሚችል በዛው ልክ ሀብትን ጠብቆ ማቆየትና ጥንቃቄ እንዲሁም ቁጠባ እጅግ በጣም መሰረታዊ የሆነ የፋይናንስ ትምህርት መሆኑን ብዙዎቹ ይስማሙበታል ማለት ነው። ስለዚህ ይሄ መጽሐፍ አሁንም በሌሎች ሰው ጋር ሆነን በጥልቀት የምናየው ይሆናል። በጣም እንዲነበብ የምጋብዘው መጽሐፍ ነው። የገንዘብ ሳይኮሎጂ ኦፍ መኒ በሞርጋን ሃውስል የተጻፈ መጽሐፍ ነው ማለት ነው። ዛሬ የመጨረሻውና 10ኛው ብለን ያስቀመጥነው መጽሐፍ አይ ዊል ቲች ዩ ቱ ቢ ሪች የተሰኘ አሁንም በዚህ በፐርሰናል ፋይናንስ መጽሐፍ ላይ በጣም ከሚጠቀሱ መጽሐፍ አንዱ ነው እና ሀብታም ለመሆን ወይም ባለጸጋ ለመሆን የግድ የፋይናንስ ባለሙያ እንደማያስፈልግ የሚጠቁም መጽሐፍ ነው። ገንዘብን በአግባቡ ለመቆጣጠር በጣም ቀላል የሆኑ መሰረታዊ መርሆችን ያቀርባል። እነሱም በጥንቃቄ በጀት ማውጣት፣ በማስተዋል ወጪ ማድረግ፣ አስተማማኝ የባንክ አገልግሎትን መጠቀም እና ረዥም የሆነ የኢንቨስትመንት ሀሳቦችን መርጦ እዛ ላይ በትኩረት መስራት የሚሉትን ያጠቃላል ማለት ነው። ክሬዲት ወይም በአግባቡ የብድር ሂደቶችን ምንም እንኳ ኢትዮጵያ ውስጥ አሁን የክሬዲት ካርድ ባይጀመርም ወደፊት መጀመሩ ስለማይቀር በነገራችን ላይ እነዚህ ስለ ፋይናንስ የምናወራቸው መጽሐፍ ለምንድን ነው ብንል ኢትዮጵያ ከአሁን ሰዓት ጊዜ ጀምሮ በዚህ ወደ ስቶክ ማርኬት፣ ወደ ኢንቨስትመንት ባንኪንግ፣ ወደ ክሬዲት እየመጣች እየገባች መሆኗም ስለማይቀር እዛ ላይ ከወዲሁ መሰል መጽሐፍትን መሰል ክህሎቶችን ማዳበር እንደሚገባን ከወዲሁ ለማመላከት ነው። በተለይ ጸሐፊው ያጋጠመውን ከባንኮች ጋር እየሄደ ከፍላይት አንጻር ከቦነስ እያንዳንዱን የፋይናንስ ሂደት ወጪ ገቢ በመቆጣጠር እንዴት ሀብት ማካበት እንደሚቻል ያስረዳናል። እንግዲህ እንድታነቡት እጋብዛለሁ። አይ ዊል ቲች ዩ ቱ ቢ ሪች በራሚት ቴዝ የተጻፈ በተለያዩ ደግሞ በዩቲዩብ ገጾቹ ላይ በተደጋጋሚ የምናውቀው ጸሐፊ ነው። ለጊዜው 10 መጽሐፍት እነዚህ ናቸው። በቀጣይ ደግሞ 5ቱን
እናቀርብላችሁ ይሆናል። አብራችሁን ቆዩ። እናመሰግናለን።